የህይወታችን በአንዳች አጋጣሚ የጫት፣ የሲጃራ፣ የአልኮል ወይንም የተለያዩ የአደንዛዥ እጽ ሱሶች ይዘውን ወይንም የያዘውን ሰው በቅርባችን ልናቅ እንችላለን። ዛሬ ላይ ልናስቃኛችሁ የወደድነው ግን ከሰው ልጅ ባህሪ ያልተለመዱ አጃይብ የሚያስብሉ ልማዶችንና እንደዚህ አይነት ሱስም አለ ይሄማ በሽታ እንጂ በሰው ልጅ ጭንቅላት አይታሰብም የሚያስብሉ ሳይንስንም ጭምር ያጣረሱ ክፉና እንዲሁም አዝናኝ ልማዶችን ያሏቸውን ሰዎች ካሉበት በድብረን ይዘንላችሁ የመጣን ሲሆን ይህም ፕሮግራም ስለሚረዝም ለዛሬ ከብዙ 5 ያሉን ብቻ ሰዎች ይዘን የቀረብንም ሲሆን በክፍል 2 ሌሎቹን ይዘን እንደምንመጣ ከወዲሁ ቃል እየገባን እስከዛው ይህን እንደስሙ ምርጥ የሆነውን የኢትዮ ምርጥ ቻናላችንን ሰብስክራይብ እና ላይክ እንዲሁም ለወዳጆ ሼር ማድረጉን እንዳይዘነጉ። My name is Bertha. I'm 23 years old. ይህች ሴት በርታ ትባላለች። የ23 ዓመት ወጣትና በዩኤስኤ ፍሎረንስ አሊባማ ኑሮዋን ያረገች ስትሆን በአንዷ ቀንም የጥፍር ቀለም ወደ አፍንጫዬ አስጠጋሁት። ከዛም መዓዛው ልዩ ነበር፣ ቀመስኩት። ያው ለተከታታይ 5 ዓመታት የጥፍር ቀለም የመጠጣት እልም ያለ ፍቅር ውስጥ ነኝ የምትለው በርታ የራሷን የእናቷን የጓደኞቿን ሳይቀር በ5 ዓመት ውስጥ ብቻ 4600 የጥፍር ቀለም ቦትሎችን ጸጥ ያረገች ስትሆን በቀን ውስጥም 5 ቦትል ጥፍር ቀለሞችን እያጣጣመች ትጠጣለች። በብራንድና እንዲሁም በከለር የራሷ የሆኑ ምርጫዎች ያሏት ሲሆን በሳምንትም ከ75 እስከ $100 እነዚህን ጥፍር ቀለሞች ለመግዛት ታወጣለች። ይህን ልማዴንም ካላደረኩ ወይንም ሰዓታት ካለፉ እንደ እብድና ማረገውን እንዲሁም የምናገረውን አላቅም፣ አሁን ላይም ከቁጥጥሬ በላይ ሆኗል የምትለው በርታ የጥፍር ቀለም የሚሰሩባቸው ኬሚካሎች ለጤና ከባድ ጠንቅ የሆኑና ከጉበት በሽታ እስከ ካንሰር አምጪ ቢሆኑም ግን አልበርታ ላይ በእነዚህ 5 ዓመታት ይህ ነው የተባለ የከፋ ህመም አድርሶባት አያቅም። My name is Josh. I'm 27. I live in Worcester, Ohio. ይህ ጆሽ ይባላል። በዩኤስኤ ወርካስተር ኦሃዮ የሚኖር የ27 ዓመት ወጣት ነው። ለማመን በሚከብድ ሁኔታ የወይን፣ የሻምፓይን እንዲሁም አምፖሎችን ይሸጣል አይደለም፣ ቁርጥምጥም አድርጎ የመብላት ክፉ ሱስ ነው የተጠናወተው። እነዚህን የጠርሙስ አይነቶች የመረጥኩበት ምክንያት ከሌሎቹ ጠርሙሶች ቀለል ያሉና ለስለስ ስለሚሉ ነው ይላል ጆሽ። ከ4 ዓመት በፊት እንደ ቀል የጀመረው አሁን ላይ ከፍተኛ ሱስ ውስጥ የከተተው ሲሆን እስካሁንም ከ250 በላይ የመብራት አምፖሎችንና ከ100 በላይ ብርጭቆችን ቁርጥምጥም አድርጎ እንደበላ ይናገራል። እነዚህን ጠርሙሶችን ስመገብ ብዙ ጊዜ ከንፈሬንና አፌን ከመቆራረጥ ያለፈ ሌላ የከፋ ውስጣዊ ህመም አልገጠመኝም ይላል። My name is Jennifer, and I'm addicted to eating mattresses. ጄኒፈር የ26 ዓመት ወጣትና በዩናይትድ ስቴቷ ሉዊስ ከተማ ነዋሪ ናት። I was sitting in the back seat, and it was like sponge down there. ጄኒፈር በ6 ዓመቷ በቤተሰቦቿ የመኪና ኋላ ወንበር ላይ በተቀመጠችበት ወቅት ለጨዋታና እንደ ቀልድ አንስታ ወደ አፏ ያስጠጋችው ስፖንጅ ያው እስካሁኗ እድሜዋ ድረስ በፍቅርና ተንገብግባለት የምትመገበው ተወዳጇ ምግብ ሆኖላታል። በቤት ውስጥ ያሉትን የአልጋ ፍራሽ፣ የሶፋና የመኪና መቀመጫዎች ሁሉ እየቦጠቦጠች እስኪ ከሻኛውና ከቀዩ አርግልኝ እያለች ለ20 ዓመታት ስትበላው ለሰሚውም ለቤተሰቦቿም አጃይብ ያስባለችው ጄኒፈር ይህንን ማረግሽ ለተለያዩ ውስጣዊ ህመምና ጤናሽንስ ለከፋ አደጋ አይጥልም ወይ ስትባል ከምመገባቸው ቺክንና በርገሮች የበለጠ የሚያጠግበኝና ሚስማማኝም የሚያስደስተኝም ስፖንጅን መጉረሴ ነው። እሱንም በማድረጌ በራሴ ላይ ያየሁት ጉዳት ቢኖር ከጥጋብ የተነሳ ማግሳቴ ብቻ ነው ትላለች። እኛም ምንም እንኳን ከሳይንስ የሚጣረስ ልምምድና ሱስ ውስጥ እንዳለች ብናምንም የጄኒፈርን ልክ የለሽ ውፍረትን ስናይ እውነትም ተስማምቷታል። ለእኛዋም ሀገር በዚህ ኑሮ ውድነት ከቀጠለ ኑሮ አናቱ ላይ ወጣበት ህዝብ ይህን ስፖንጅ እንደ አማራጭ እንዳያይ እንሰጋለን። My name is Mark. I'm 20 years old. And I'm in a relationship with 15 inflatable animals. ማርክ የ20 ዓመት ወጣት ሲሆን እኛ ለልጆቻችን መጫወቻ ብለን የምንሰጣቸውን አሻንጉሊቶች ለማርክ ግን ሌላ ጥቅም ያላቸው።
እነዚህን የዶልፊን፣ የዳይኖሰር እንዲሁም የሻርክና የእባብን ጨምሮ 15 ያህል የፊኛ አሻንጉሊቶች ቤት ውስጥ ሲኖሩት እያንዳንዳቸው የራሳቸው የሆነ ድርሻና ለሱ ያላቸው አቅርቦት የተለያየም ነው። አንደኛዋ ፍቅረኛዬ፣ ሌላኛዋ የሚስጥር ተጋሪና የቅርብ ጓደኞቼ ናቸው ይላል። ለ6 ዓመታት ከሰው ጋር ያለውን ግንኙነት ሙሉ በሙሉ በማቋረጥ ከነሱ ጋር አብሮ ይመገባል። ፍቅረኛዬ ከሚላት የድራጎን አሻንጉሊትም ጋር ዲነር ወጥተው የፍቅረኛ ማቾች ጊዜን ያሳልፋሉ፣ አብረው ይዋኛሉ። የተለያየ ትላልቅ ፕሮግራሞችም ላይ ሳይቀር በሄደበት ሁሉ ይዟት ይሄዳል። ካለነሱ መመገብም አልችልም። የሰውም ልጅ በዚህ ልክ ማፍቀርና መቅረብም አልችልም። እነሱን ለደቂቃዎች ከአይኔ ካጣዋቸው መተንፈስ ስቃይ ይሆንብኛል፣ ወዲያውም እታመማለሁ። እንዲያውም የሆነ ወቅት ላይ የሳይኮሎጂ ዶክተሮች ይህን ልማዶችን እንድተው ብለው እነዚህን አሻንጉሊቶች ካጠገቤ ቢያርቁብኝ ራሴን ላጠፋ ከ4 ጊዜ በላይ ሙከራ ሳረግ ተስፋ ቆርጠው መልሰውልኛል ሲል ለነሱ ያለውን ጥልቅ ፍቅር ይገልጻል። My name is Teresa. I'm 44 years old. I'm from Williamsport, Pennsylvania. እቺ ትሪሳ ትባላለች። በዩናይትድ ስቴትሷ ዊሊያምስፖርት ፔንሲልቬኒያ የምትኖር የ44 ዓመት ሴት ስትሆን ብዙዎቻችንም የተለያዩ ያልተለመደ እንዲሁም ጥሩ መዓዛ ያላቸውን ነገሮች ሽታ ይማርኩን ይሆናል። ትሪሳንም የጋዝ ሽታ ትወዳለች ብንላችሁ ምን ይገርማል ታዲያ ልትሉ ትችላላችሁ። የእሷን ግን ከባድና ለየት ያደረገው ነገር ገና የ13 ዓመት ልጅ ሳለች አባቷ ለመኪናው ሲቀዳ የነበረውን ጋዝ ለጨዋታ አንድ ጊዜ እንድታሸተው ቢፈቅድላት ያው ከዛች አንድ ሽታ በኋላ ዘውትር ከእንቅልፏ እንደነቃችም አልጋዋ ራስጌ የሚጠብቃት በአነስተኛ ሃይላንድ የተቀነሰ ጋዝ ሲሆን በየ10 ደቂቃ ልዩነትም በማሽተት እነሆ ከ30 ዓመታት በላይ የዘለቀችበትም ሲሆን በአንድ ቀን ውስጥም 120 ጊዜ ያለማቋረጥ እየተመገበች መኪና እየነዳች ስራ ቦታዋ ላይም ሆና እንዲሁም ከሰዎችም ጋር ተሰብስባ ቢሆን ይህንን መጥፎ ሱስ ታከናውናለች። በወር ውስጥም ይህን የጋዝ ሽታ ሱስ ለማርካት ስትል ከ$500 በላይ ለጋዝ መግዣ ብቻ እንደምትመድብ የምትናገረው ትሪሳ ይህም ጎጂና መጥፎ ልማዷም ከፍተኛ የጤና እክልም ያመጣባት ሲሆን ከቀላሉ ሆድ ህመም አንስቶ ጋዝ ውስጥ ያሉትን አደገኛ ኬሚካሎችም የነርቭ ስርዓቷን ጨምሮ በአጠቃላይ የውስጥ ኦርጋኖቿ በአግባቡ እንዳይሰሩ ያደረጉባት ሲሆን በተጨማሪም ከፍተኛ የመርሳት ችግርም ገጥሟታል። የቅርብ ቤተሰቦቿም እንዲሁም ብዙ ሐኪሞች እንድታቆም ግፊት ቢያደርጉባትም እሷ ግን እምቢኝ አሻፈረኝ ብላ እሱን ማሽተት ያቆምኩ ቀን እስትንፋሴ ትቋረጣለች ብላ የቀጠለችበት ቢሆንም በፈረንጆቹ 2019 ላይ ባልታወቀ ምክንያት ከመኝታዋ ሳትነቃ በዛው እስከ ወዳኛው አሸልባለች። እናንተስ የቱ ልማድ አስገረማችሁ? የቱስ አስደነገጣችሁ? መልሶቻችሁን በኮሜንት እንጠብቃለን።